የዛሬ ደግሞ እናታችሁ በቃ ውሃ ኧረ ውሃ ያስጠጣል አይገልጸውም ያስጠጣል። ባስ ላይ የገጠመኝ ያስጠጣል። እኔ የምለው አንዳንዴ ትልልቅ ሰዎች ትልቅ ስል በእድሜ በሽበት ምናምን ትልልቅ የምትባሉ ሰዎች ግን ለመጨረሻ ጊዜ ነግራችኋለሁ። ፕሊስ እንደ እድሜያችሁ ሁኑ፣ ተከበሩ፣ እንደ እድሜያችሁ ሁኑ። ይሄ 21ኛው ክፍለ ዘመን ነው። እሺ 1990 ምናምን አይደለም፣ 1997ዎቹ ምናምን አይደለም፣ 1950 ምናምኖቹ አይደሉም። እሺ ጃኒ ምናምን አይደለም። በቃ ይሄ 21ኛው ክፍለ ዘመን ነው። በቃ በእድሜያችሁ እናከብራችኋለን፣ በፀጉራችሁ እናከብራችኋለን፣ ግን እንደ እድሜያችሁ ሁኑ። ዛሬ ምን አደረገች መሰላችሁ? አንደኛዋ በባስ እየመጣው ነው። ሰው እንግዲህ ከባስ ያነሰ በምን ይመጣል ማለት ነው? ቢችል ታክሲ ይገዛል፣ ቢችል ፋይፌል ይገዛል፣ ይሄዳል፣ ወይ በራይድ ይመጣል። በባስ እየመጣው ተነስቼ አስቀመጥኳት። መጨረሻው ፌርማታ ጋር ደርስ ልክ ልትወርድ ስትል ነይ ሰው ብላ ነካ አድርጋ ነይ እዚህ ጋር ቁጭ ብላ አስቀምጣ ሄደች። ተናደድኩ። ይኸው ቀኔ ሙሉ አበላሽታው ነው ያለችው ሴትዮዋ አሮጊቷ። ተከትዬ ወርጄ ብሰድባት ሁሉ ውስጤ ነበር። ምን አገባት ብቻ ለኔ ለተናወደ ሰው ብታስቀምጥ፣ ካልሆነ ደግሞ አጠገቡ ያለው ሰው ነው እንጂ ሰው ወርዶ ሲሄድ ሌላ ሰውን አትቀመጥ ማለት ይሄ ደግነት ነው? ይሄ ነው ኢትዮጵያዊነት?